ምስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን እንግዲህ ሰብስክራይብ በማድረግ የቻናሌ ቤተሰብ ሁኑ እያልኩኝ የመለቃችሁን ቪዲዮ ማየት መከታተል ትችላላችሁ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ፕሮግራም እንግዲህ የሴት አፒል ሞይስቸራይዚንግ ሎሽን ለቆዳችን የሚሰጠውን ጥቅም ይዤላችሁ መጥቻለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። የሴት አፒል ሞይስቸራይዚንግ ሎሽን ቀለል ያለ ክብደት ያለው ቅባትነት የሌለውና ከተለያዩ ጠረን ነፃ የሆነ እርጥበታማነትን ለሁሉም ቆዳ አይነቶች የሚስማማ ሚስጥራዊነት ያለው ለደረቅ ቆዳን ጨምሮ በኒያሲናሚድ ወይም በቫይታሚን ቢ3 ፓንታኖል ወይም በፕሮቫይታሚን ቢ5 እና ግሊሰሪን የተቀመመ ወይም የተዋቀረ የሎሽን አይነት ነው። እንግዲህ ይህ የሎሽን አይነት በአንድ ሳምንት ውስጥ የቆዳ መከላከያን እንዲሁም ደግሞ የተጠገነ ቆዳ እንዲኖራችሁ ለ48 ሰዓታት እርጥበትን በመስጠት የሚታወቅ የሎሽን አይነት ነው ማለት ነው። ይህ በጣም ብዙ ባህሪያቶች አሉት። ከነዚህ መካከል እንግዲህ ጥቅሞቹንና ባህሪያቶችን ስናይ ለ48 ሰዓታት እርጥበትን በመስጠት ይታወቃል። ይህም ማለት ለረጅም ጊዜ የሚቆይ እርጥበትን የሚሰጥ ወዲያውኑ ደረቅነትንና ብስጭትን የሚያስታግስ ነው ማለት ነው። ሌላው እንግዲህ ቆዳን ይጠግናል። ይህም በ3 ቀናት ውስጥ ሙሉ በሙሉ በአንድ ሳምንት አካባቢ የቆዳ መከላከያን በመጠገን እንግዲህ ጥሩ ቆዳ እንዲኖረን በክሊኒካዊ መንገድ የተረጋገጠ ነው ማለት ነው። ሌላው ስሜታዊነት ቆዳ በጣም ጠቀሜታን ይሰጣል። ይሄም የሃይፖ አለርጂኒክ እንዲሁም ደግሞ ኮሚዶንጄኒክ ያልሆነ ፓራበን ወይም ነፃና እንዲሁም ደግሞ ከተለያዩ ጠረኖች በጣም ነፃ በመሆኑ በቆዳ በጣም ተስማሚ ነው ማለት ነው። ሌላው ዕለታዊ በዚህ ውስጥም ዕለታዊ አጠቃቀሙን ስናይ በጣም ቀለል ያለ በመሆኑ ፈጣን እርጥበትን የሚስብ በመሆኑ ሻካራነትንና እንዲሁም ለፊትና ለአካል ተስማሚ ነው ማለት ነው። ሻካራነትን በማስወገድ ለፊትና ለአካል ተስማሚ ነው ማለት ነው። ሌላው አምስተኛ ስሜታዊነት ምልክቶችን ይከላከላል። ይህም ከድርቀት፣ ብስጭት፣ ሻካራነት አመጠግን እና የተዳከመ የቆዳ መከላከያን በመስጠት የተሻሻለ ወይም በውስጡ በጣም ጥሩ እርጥበትን የሚሰጥ ንጥረ ነገሮችን የያዘ ስለሆነ ይህም በአቮካዶ ኦይል የበለጸገ ነው። የእርጥበት መጠንና የቆዳ ጤንነትን በመጨመር ይታወቃል። የሴት አፒል እንግዲህ ይህም በጣም ጥሩ ለቆዳ ተስማሚ በመሆኑ በጣም ታዋቂ ነው ማለት ነው። ውድ ቻናል ቤተሰቦች እንግዲህ በጣም ብዙ ሞይስቸራይዚንግ ሎሽኖችን በመጠቀም ቆዳችን እርጥበታማነትን እንዲስብ እንዲሁም ደግሞ ቆዳችን ለስላሳ እንዲሆን ብዙ ጊዜ እንጠቀማለን። ግን የሴት አፒል ሞይስቸራይዚንግ ሎሽን በምትጠቀሙበት ሰዓት ከሎሽኖች ሁሉ ለየት ያለ ነው ማለት ነው። ምክንያቱም ለ48 ሰዓታት ያክል እርጥበታማነትን በመስጠት በጣም ጥሩ የሆነ ደረቅነትን በማስወገድ ከቆዳችን ላይ ይህንን ሎሽን እንግዲህ እንዲሁም ደግሞ በጣም ለየት የሚያደርግ ከተለያዩ የሽቶ ወይም ደግሞ ሽቶ አይነት ጠረን ያላቸው አይደሉም። በጣም ቀለል ያሉ ናቸው ማለት ነው። ስለዚህ እርጥበትን በመስጠት ለቆዳችን በጣም ሞይስቸራይዚንግ በማድረግ ቆዳችንን ጥሩ ለውጥ የሚሰጥ ነው ማለት ነው። በ3 ሳምንት ውስጥ ወይም ደግሞ በአንድ ሳምንት ውስጥ ጥሩ ለውጥን ማየት ትችላላችሁ ለቆዳችሁ ማለት ነው። ስለዚህ የሴት አፒል ሞይስቸራይዚንግ ሎሽን በጣም ጥሩ ነው ለቆዳችን። ይህንን ሎሽን በመጠቀም ቆዳችሁን መንከባከብ ትችላላችሁ፣ ለውጡን ማየት ትችላላችሁ። ውድ ቻናል ቤተሰቦች እስኪ ይህንን ሴት አፒል ሞይስቸራይዚንግ ሎሽን በመጠቀም ቆዳችሁን ተንከባከቡ፣ ለውጡን ታዩታላችሁ። በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ለዛሬ ይሄን ይመስል ይዤላችሁ የመጣው ፕሮግራሜ በቀጣይ በሌላ በስኖበት ፕሮግራማችን ከሌላ ፕሮግራም እስከምንገናኝ ለዛሬ በዚሁ አበቃለሁ። ሰላም ቆዩ።